ሰላም ጋይስ እንዴት አደራችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይህን ቪዲዮ እንግዲህ የምሰራላችሁ ከእንቅልፌ ገና እንደተነሳው ነው። በዛ ላይ ደግሞ በቃ እንዴት ራሴን እንደቀሰቀስኩኝ እንቅልፉ ለምንድን ነው እንደዚህ የሚጣፍጠው? የጠዋት እንቅልፍ እናንተ ብቻ ንገሩኝማ አንዴ ማለት ነው። በቃ በግድ ነው ራሴ እንደዚህ ነጥዬ የተነሳሁት ማለት ነው። እና በዛ ልነግራችሁ የምፈልገው ነገር አንድ ነገር አለ። ዛሬ አርብ ነው አይደለ? ዛሬ አርብ ነው፣ ነገ ቅዳሜ ነው፣ ነገ ደግሞ ልደቴ ነው። ምን አገባኝ? አይባልም። ነገ እኮ ልደቴ ነው ያልኳቸው እና ይሄን አንድ ላይ ነው። ይሄን ቪዲዮ እንግዲህ ዛሬ ቢያንስ እስከ ግማሽ ቀን ያለውን ነገር አሳያችኋለሁ። ዘንድ ደግሞ ነገ ጨምርበትና አንድ ላይ ነው የምለቅላችሁ ማለት ነው። አሁን እንግዲህ ጥርሴን ልቦርሽ፣ ፀጉሬንም አንድ ነገር ልቦርሽ፣ ልብሴን ልቀይርና ወደ ክላስ ሄዳለሁ ማለት ነው። እዛ ያለውን አንዳንድ ነገር ዛሬ ፈተና ያለኝ አንዳንድ ነገር ላሳያችሁ ሞክራለሁ ማለት ነው። ውዶቼ እመለሳለሁ። ሄይ ጋይስ እንግዲህ ጨራርሼ መጥቻለሁ ማለት ነው። ፀጉሬን እንደዚህ አድርጌ ከዛ ደግሞ ልብሴን ለባብሻለሁ። ልንወጣ ነው ማለት ነው። እንደዚህ ፀጉሬ እንደዚህ ነው፣ ከኋላ ፍሪ ነው፣ ያምራል። አሁን ደግሞ ሰዓት እየሄደብን ስለሆነ በጣም እየፈጠነ ቁርሳችንን ቶሎ ቶሎ እንበላና እንወጣለን። ከዛ ደግሞ እዛ ያለውን ነገር ደግሞ አሳያቸዋለሁ ማለት ነው። ቁርስ አብረን እንብላ። ያዚህ ይቀርታል ጋይስ እንግዲህ ቁርሴ እንደዚህ ምድረበዳ አድርጌዋል። ምድረበዳ አበሉት በቃ እንዴት እንደጨረስኩት አይተው አጥቤዋለሁ ማለት ይቻላል። አሁን እንግዲህ የቀረን ነገር እንጨራርስና እንወጣለን አብረን። ጋይስ ከቀድሞ ምግብ ስበላ ማለት ነው ይሄ ውሃዬ ካሜራው ተደግፎበት ነበርና ውሃዬን አልጠጣውም ነበረ። አሁን ውሃ ልጠጣዳ ማድረግ ያለብኝ አድርጌ ቻፕስቲክ ምናምን እንቀባባና እንወጣለን ማለት ነው። መጀመሪያ ግን ውሃዬን ልጠጣ። አላውቅ ልንገር የነገው አጣጬ አርገኝ እንዳልከስም ፍቅርን ተጠምቼ። ጋይስ ከቤት ወጥተናል እንግዲህ ይመስለኛል። በጣም በሰዓት ነው የወጣሁትና ተማሪውን ግን በቃ የሆነ ደስ የሚል ነገር አለው ነው የምላችሁ። ሰዓታችን ገና ስለሆነ እዛ ጊዜ ትንሽ የሚኖረኝ ከሆነ አንዳንድ ነገሮችን እዛ ቁጭ ብለን ለጓደኛዬም ደውላታለሁ። እዛ ስትመጣና አብረን ስለምንገባ አንድ ላይ ወደ ላይ አንዳንድ ነገሮችን እናወራለን ማለት ነው። ሄይ ጋይስ እንግዲህ ወደ ክላስ ድንገባ ነው። ጓደኛችን አልመጣችም፣ ቁመን የጠበቅናት ነው። እዚህ ቁጭ ብዬ ጠብቃታለሁ። በጣም የምትቆይ ከሆነ ሰዓታችን ትንሽ ነው የቀረን። እናያለን እንግዲህ መታለች፣ እየተሳለመች ነው። ከዛ በኋላ አሁን ትመጣለች ማለት ነው ወደ እኔ። ምን አባሽ ስሳት ቆይተሽ ላንቺ ቸኩይ እስከዛ መታለች። ሰላም ራኪ ቤተሰብ እንዴት ናችሁ? እኔ ሜሮን ነኝ። እንዴት ናችሁ? አጥተሻል ወይ ለፈተና? አዎ ዝግጁ። ክላስ ላይ ነን።
ፈተና ተፈተንን። 29 አንድ ግን አስኮርጃት ነበር። እኔ አጣሁትን አስኮርጃት ነበር። ጋይስ እንግዲህ ተመልሻለሁ ከክላስ ማለት ነው። አሁን ደግሞ እንደዚህ ሳረገው ካሜራው ብዙም አይጠራምና እንደዚህ ደግሞ እንዳልወድቅ እንደዚህ ይርኩኝ ማለት ነው። ደክሞኛል ብታዩ ማለት ነው። ደክሞኛል፣ በዛ ላይ ደግሞ ርቦኛል። ሰዓቱ በጣም ሄደዋልና ደግሞ ምን ተፈጠረ ልንገራችሁ። ከታክሲ ማለት ነው የደረስኩ መስሎኝ ከኋላ ስለነበርኩኝ ወረድኩኝ። ለካ እኔ ገና ነኝ። ከዛ በቃ ረዥም መንገድ በእግሬ ነው እየሄድኩ የነበረውና ከዛ ደግሞ አሁን ደረጃ ሲጨመርበት ከባድ ነው እላችኋለሁ። ከዛ እንገባና ከሰዓት ካልደከመኝ ሞራል ካለኝ ምናምን ፀጉር ቤት እንሂድና አሳያችኋለሁ ማለት ነው። ይሄ ቪዲዮ ከረዘመ የዛሬኑ የፀጉር ቤቱን ብሎ ጨምሬበት ፀጉር ቤት ከሄድኩ ነው እንግዲህ ጨምሬበት እለቀዋለሁ። ካልሆነ ግን ነገ ጨምሬበት እለቀዋለሁ። አሁን ቤቴ ደርሻለሁ። ወደ ከበረኝ ፀጉር ቤት የሚሄዱ ሀሳብ ትቼዋለሁ። ምክንያቱም በቃ እኔ አላውቅም ብቻ ግን ደበረኝ። በቃ አየሩ ምንም ደስ አይልም ምናምን። ከዛ ደግሞ ሂጄ ካክስ ውስጥ የምቆየው እኔ ካክስ ውስጥ መቆየት ደግሞ በቃ አልወድም። በጣም በቃ የሚያስጠላኝ ነገር ነው። ይሄኔን ሳስብ ተውኩት፣ አልሄድም ዛሬ። በቃ ዝም ብሎ ራሱ እንደዚህ ቢቀመጥ ግን ፀጉር እንደዚህ ራሱ ዝም ብሎ ሁሌ ቢቀመጥ ራሱ ደስ ይለኛል እና አልሄድም። እና የሆነ ነገር ልነግራችሁ ነበር። ቅድም ክላስ ገባ ጓደኛዬ ምናምን እያልኩኝ ነበራ ከዚህ በፊት ባለው ብሎጌ ላይ እና ክላሱ ምን እንደሆነ እንዴት እንደሆነ ምናምን ደግሞ መናገር አለብኝ አይደለ? አዎ መናገር አለብኝ። እናንተ ባትፈልጉ ራሱ መናገር ደግሞ ትፈልጋላችሁ። ምክንያቱም ስለኔ ማወቅ አለባችሁ አይደለ? ያ እንደዛ ነው የማስበው። እና ክላሱ ምን መሰላችሁ? ኮንቴንት ክሬሽን ኮርስ ነው። ለአንድ ወር ነው። በሳምንት 3 ቀን ነው። አሁን ኦልሬዲ 3ኛ ሳምንቴ ላይ ነው ያለሁት። 1 ሳምንት ይቀረኛል። ዛሬ ፈተና ነበረኝ ኦልሬዲ ግማሽ እና ምርጥ ነው። ጥሩ ጊዜ ነበረ። አሪፍ ነው። ብቻ አሪፍ ክላስ ነው። ኮንቴንት ክሬሽን ኮርስ ነው እየወሰድኩ ያለሁት ማለት ነው። ሞር አሪፍ ዩቲዩብ ቭሎጎች ለእናንተ ልለቅና ቲክቶክም ሰራለሁ ማለት ነው። ለዛ ነው እንግዲህ ኮርሱን እየወሰድኩ ያለሁት። ይሄ ልንገራችሁ ብዬ ነው። እና ደግሞ አንድ ነገር ሰብስክራይብ አድርጉኝ።